በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልኩኝ ዛሬ በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ታላቅ ስፍራና ምስጢር ስላለው ስለ እናታችን ቅድስት ድንግል ማርያም ኪዳነ ምሕረት በጥልቀት እንመለከታለን። ኪዳን ማለት ምን ማለት ነው? እግዚአብሔር ከእመቤታችን ጋር የገባውን ኪዳን ለኛ ለሕይወታችንም ምን ትርጉም አለው? እስከ መጨረሻው አብራችሁን ቆዩ። ይህ መንፈሳዊ ትምህርት ለሌሎች እንዲደርስ ቪዲዮውንም ላይክ እና ሼር ማድረጋቸውን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ኪዳን ማለት ምን ማለት ነው? እግዚአብሔር አምላክ ለሰው ልጅ ካለው ፍጹም ፍቅሩ የተነሳ በደካማነታችን መካከል የዘረጋልን የምህረት ድልድይ ነው። የሰው ልጅ በኃጢአት ምክንያት ከገነት ተባሮ በሞተ ሥጋና በሞተ ነፍስ ተፈርዶበት በነበረበት የጨለማ ዘመን የእግዚአብሔር ቸርነት አልተለየውም ነበረ። አምላክ ከኖህ ጋር በቀስተ ደመና፣ ከአብርሃም ጋር በግርዛት፣ ከሙሴ ጋር በጽላት ቃል ኪዳን አድርጓል። ነገር ግን ከዚህ ሁሉ ቃል ኪዳኖች ጊዜያዊና ፍጹም ደህንነትን የማይሰጡ የባሕርይ አምላክ ለሆነው ለኢየሱስ ክርስቶስ መምጣት መንገድ ጠራጊዎች ነበሩ። ሁሉን የሚችል አምላክ ሰውን ለማዳን ሥጋ ፍጹም ሰው በሆነ ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተዋሃደው ከእመቤታችን ከቅድስት ድንግል ማርያም ነው። ስለዚህ እርሷ የቃል ኪዳኑ ሁሉ ፈጻሚ፣ የምህረት ሁሉ መገኛ ሆነች። ኪዳነ ምሕረት ማለት የምህረት ቃል ኪዳን ማለት ነው። ይህ ቃል ኪዳን ለሰው ልጅ የተሰጠው የመጨረሻውና የማይፈርሰው የፍቅር ማኅተም ነው። የቅድስት ቤተክርስቲያናችን ታሪክና ሃይማኖታዊ ትውፊት እንደሚነግረን ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳው ካረገ በኋላ እመቤታችን ቅድስት ድንግል ማርያም በልጇ መቃብር በጎልጎታው እየተገኘች አጥብቃ ትጸልይ ነበረ። ልቧ በሰው ልጆች ኃጢአትና መከራ ያዝን ነበረ። እንባዋ እንደ ምንጭ ውሃ እየፈሰሰ ልጄ ሆይ ስለ እኔ ብለህ የሰውን ልጅ ማረው፣ ስሜን የሚጠራውን መከራዬን የሚያስበውን አድን እያለች ሌሊትና ቀን ትማጸን ነበረ። የካቲት 16 ቀን ድንግል ማርያም በጎልጎታ ስትጸልይ ታላቅ ብርሃን ወረደ። ልጇ አምላኳና ንጉሡ ኢየሱስ ክርስቶስ በብርሃን ክንፍ በተከበበ መላእክት ታጅቦ ተገለጠላት። ጌታችንም
ለእናቱ እንዲህ አላት፣ እናቴ ሆይ ልመናሽን ሰማው፣ እንባሽንም አየው። እኔ ሕያው ነኝ፣ በስሜና በአባቴ ስም በመንፈስ ቅዱስም ስም እምላለሁ። ስምሽን የጠራውን በስምሽ የተማጸነውን ዝክርሽን ያዘክረውን የተራቆተውን ያለበሰውን የተራበውን ያበላውን የተጠማውንም ያጠጣውን የተጨነቀውን የጎበኘውን ሁሉ እምርልሻለሁ። የደረሰብሽን መከራና ሕመም ያሰበውንም ከገሃነመ እሳት አድነዋለሁ። እመቤታችንም ይህንን ታላቅ የምሕረት ቃል ኪዳን ስትቀበል የሰው ልጅ መዳኛ በር ስለተከፈተላት አምላኳን አመሰገነች። ይህ ዕለት በቤተ ክርስቲያናችን በዓመቱ የካቲት 16 ቀን በታላቅ ድምቀት የሚከበረው የኪዳነ ምሕረት በዓል ነው። የኪዳነ ምሕረት ምስጢር በጥልቀት ሲመረመር 3 ታላላቅ መለኮታዊ ምስጢራትን ይዟል። አንደኛ የእናታዊ ፍቅርና የጽናት ምስጢር። ድንግል ማርያም በምድር ላይ ስትኖር መከራ አልተለያትም። ስደት፣ እንግልት እና ከሁሉም በላይ ደግሞ የአንድያዋ ልጇን በመስቀል ላይ መሞት በዓይኗ አይታለች። ልቧ በሰይፍ ተወግቷል። ይህንን ሁሉ መከራ ያለፈችው እናት በመሆኗ የሰውን ልጅ ስቃይና ሐዘን ጠንቅቃ ታውቃለች። ቃል ኪዳኑ የእርሷን መከራ መነሻ ያደረገ በመሆኑ ወደ እርሷ የሚጮሁትን ኃጢአተኞችን ሁሉ በምሕረት እቅፍ የሚቀበል መለኮታዊ ስልጣን አላት። ሁለተኛ የአማላጅነት ምስጢር። እግዚአብሔር አምላካችን ፍጹም ጻድቅና ቅዱስ ነው። ሰው ደግሞ በበደልና በኃጢአት የራቀ ነው። ታዲያ ቅዱስ አምላክና በደለኛ ሰው እንዴት ይገናኛል? እዚህ ላይ ነው የኪዳነ ምሕረት ምስጢር የሚገለጠው። እመቤታችን በፍጥረታትና በፈጣሪ መካከል የቆመች አማላጅ ናት። ለፈጣሪ እናቱ ናት፣ ለፍጡራን ደግሞ እህታቸውና እናታቸው ናት። እርሷ የምሕረት ድልድይ በመሆኗ ኃጢአተኞችን ወደ ንስሐ የገቡትን ወደ አምላክ ይቅርታ ታደርሳለች። ሶስተኛ የጸጋና የበረከት ምስጢር። በኪዳነ ምሕረት ቃል ኪዳን ውስጥ የሰው ልጅ ጥረት ብቻ ሳይሆን የእግዚአብሔርን ጸጋ በረከት ያገኛል። በስሟ ቀዝቃዛ ውሃ ያጠጣ፣ በስሟ ለተቸገረው የሰጠ ሰው ዋጋው በእግዚአብሔር ዘንድ ከፍ ያለ ነው። ይህ ማለት እግዚአብሔር ለእናቱ ካለው ክብር የተነሳ በእርሷ ስም የሚደረገውን ትናንሽ በጎ ነገሮችን እንኳን እንደ ትልቅ የጽድቅ ሥራ ይቆጥርልናል። የኪዳነ ምሕረት ትርጉም ለዕለት ተዕለት ሕይወታችን ጋር ምን ይመስላል?
ውድ የክርስቶስ ቤተሰቦች፣ ይህ ቃል ኪዳን የታሪክ ማስታወሻ ብቻ አይደለም። ዛሬ እኛ በምንኖርበት መከራና ፈተና በበዛበት ዓለም ውስጥ ለሕይወታችን የሚከተሉትን ጥልቅ ትርጉሞችን ይሰጠናል። አንደኛ፣ ተስፋ አለመቁረጥ። ኃጢአታችን ቢበዛ በደላችንም ቢከብድም እንኳ ወደ ኪዳነ ምሕረት ስንቀርብ ተስፋችን ይታደሳል። እመቤታችን የኃጢአተኞች መሸሸጊያ ናት። ፍርድ በሚገባን ጊዜ ምሕረትን የምታሰጥ እናት እንዳለችን ስናውቅ ከውድቀታችን ተነስተን ወደ ንስሐ ሕይወት እንድንመለስ ኃይል ይሆነናል። ሁለተኛ፣ የፍቅርና የምህረት ሕይወት መለማመድ። ከኪዳነ ምሕረት የምንማረው ትልቅ ቁም ነገር ሌሎችንም ይቅር ማለትና መማር ነው። እኛ ከአምላክ ዘንድ ይቅርታን የምንሻው ከሆነ እኛም ለወንድሞቻችን እና ለእህቶቻችን ይቅር ባዮች መሆን አለብን። ምሕረትን የሚያደርጉ ብፁዓን ናቸው፣ ምሕረትን ያገኛሉና። ሶስተኛ፣ በጎነትና ምጽዋዕት። የኪዳነ ምሕረት ቃል ኪዳን በተግባር የሚገልጠው በበጎ ሥራ ነው። በዙሪያችን ያሉትን የተራቡትን ማብላት፣ የታረዙትን ማልበስ፣ ያዘኑትን ማጽናናት የቃል ኪዳኑ ተካፋይ ያደርገናል። በስሟ የምናደርጋት ትንሿ በጎነት በሰማይ ታላቅ መዝገብ ሆና ትቆየናለች። አራተኛ፣ የጸሎት ሕይወትን ማጠናከር። እመቤታችን በጎልጎታ ሌሊትና ቀን እንደጸለየች ሁሉ እኛም በሕይወታችን ለውጥና ለሀገራችን ሰላም ዘወትር መጸለይ እንዳለብን ታስተምረናለች። የእናት ጸሎትና ልመና በእግዚአብሔር ፊት ሞገስ አለውና። የተወደዳችሁ የተዋሕዶ ተከታዮች፣ የኪዳነ ምሕረት ምስጢር የእግዚአብሔርን የፍቅር ጥግ፣ የሰው ልጅ የደግነት ተስፋ ነው። ዛሬም እናታችን ቅድስት ድንግል ማርያም በሰማያዊ ማዕረግ ሆና ስለ እኛ መማለዷን አታቋርጥም። እጆቿን ወደ ልጇ በመዘርጋት ልጄ ሆይ ሕዝብን ማር፣ ሀገርን ጠብቅ እያለች ትማጸናለች። እኛም የቃል ኪዳኗ ተጠቃሚዎች ለመሆን ስሟን መጥራት ብቻ ሳይሆን እርሷ የኖረችዋን የቅድስትናን፣ የትሕትናን እና የፍቅር ታዛዥነት ሕይወት ልንመስለው ይገባል። ልጇን በፍጹም ልባችን እንድንወድ ትእዛዛቱንም እንድንጠብቅ የእርሷን እናታዊ ምክር ዘውትር ወደኛ ይመጣል። የኪዳነ ምሕረት አምላከ እግዚአብሔር ሀገራችንን ሰላም ያድርግልን። ከእናታችን ከቅድስት ድንግል ማርያም ቃል ኪዳንና በረከት አይለየን። የቅዱሳን አባቶቻችን እምነትና ትውፊትን ጠብቀን እንድንጓዝ መለኮታዊ ጸጋውን ያብዛልን። ስለተከታተላችሁን ከልብ አመሰግናለሁ። ቪዲዮውን ከወደዳችሁ
ላይክ ማድረጋቸውን አትርሱ። ይህ ትምህርት ለሕዝበ ክርስቲያን ለሌሎች እንዲደርስ ሼር አድርጉት። በሌላ መንፈሳዊ አስተማሪ ርዕስ እስከምንገናኝ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። አነሳስቶ ላስጀመረኝ አስጀምሮ ሳይቀር ላስፈጸመኝ ለልዑል እግዚአብሔር ክብርና ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።